የቤተ ክርስቲያኑ አስተዳዳሪ ነኝ። መላከ ሕይወት መርጌታ ግርማ አሰፋ እባላለሁ። የሚሰጠው አጠቃላይ አገልግሎት ከስር ከመሰረቱ ሲነሳ የቤተ ክርስቲያን የተቋቋመው በ2007 ግንቦት 26 ቀን ነው። መቃኞ ተሰርቶ በብፁዕ አባታችን በሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስና በቅዱስ ሲኖዶስ አባል ታቦተ ሕጉ ወደ መቃኞ ከገባ ጀምሮ ለምእመናኑ ሰፊ አገልግሎት እየሰጠ ነው ያለው። ለምእመናኑ እንግዲህ አሁን ከቅርብም ከሩቅም ከከተማም ከገጠርም የጻድቁ የአባታችንን በረከት ወይ ቃል ኪዳን ታሳቢ አድርጎ ብዙ ምእመናን ወደዚህ ለመንፈሳዊ አገልግሎት ለመፈለግ እየጎረፉ ነው ያሉ ማለት ነው። እና ግማሾቻቸው ያለን አሁን አገልጋዮች ብዛት 2 መደብ ካህናት፣ 2 መርጌቶች፣ 1 ሰባኬ ወንጌል፣ 4 ዘበኞች እንዲሁም 1 አቃቤ ጭምር ነው ያለው። እነዚህ ያሉት ሰፊ አገልግሎት እየሰጡ ምእመናኑን እያገለገሉ ነው ያሉ። እንግዲህ እንደውም ከዛም በላይ ደግሞ ምን አገለግላቸው ወራ በዓላትና ክብረ በዓላት አሉ። ወራ በዓላቱ 5 ነው። ክብረ በዓላቱም 5 ናቸው በአመት ውስጥ። በወር ውስጥ ወራ በዓሉ ግን 5 ነው የምናገለግል ማለት ነው። አገልግሎቱ በስፋት ነው የሚሰጠው። በመርጌቶችም በኩል በማይለት በስርዓተ ማይለት፣ በካህናቱም በኩል በቅዳሴ ፍልሰታ ጾምና አብይ ጾምን በሰዓታት በተለያየ በስባተ ነግ ነው ሰፊ አገልግሎት ነው እየሰጠች ያለችው ማለት ነው። ቤተ ክርስቲያኒቷ እስካሁን ድረስ በዚህ አይነት ደረጃ ላይ ነው ያለው። በጣም ጥሩ ጥያቄ ነው። አዲስ ቤተ ክርስቲያን ህንፃ ግንባታ እንድንጀምር የገፋፋን ሰፊ ምክንያቶች አሉ። ምክንያቱም አሁን ለአገልግሎት የሚመጡ ቅድም መጥቀስ እንደሞከርኩ ከገጠሪም ከከተማ ብዙ ምእመናን አገልግሎት ፈላጊ ምእመናን እየመጡ ነው ያለ በቦታው። ከዛ አንጻር ውስጥ ገብቶ ውስጥ ቆሞ የማስቀደስ እድል የሚያገኙ ጥቂቶች ናቸው በቦታው ላይ ማለት ነው። ምክንያቱም ይሄ ያለው መቃኞ ነው የተሰራው፣ ታቦቱ ያለበት በመቃኞ ነው። በዚህ መቃኞ ውስጥ ደግሞ ገብቶ ውስጥ ቆሞ አስቀድሶ መንፈሳዊ አገልግሎት ተሳትፎ በረከት ተሳትፎ ለመሄድ ግማሹ ሰው በብርድ ላይ በፀሐይ ላይ በዝናብ ላይ በተለየ ነው እየተቸገረ ያለው። ከዛ አንጻር ህንፃ ኮሚቴ እና ሰበካ መንፈሳዊ አስተዳደር ጉባኤ ህንፃ ኮሚቴን አቋቁሞ ወደ ግንባታ ሊመጣ ችሏል ማለት ነው። ህዝቡን መዋጀት ለብዙ ሰዎች መንፈሳዊ አገልግሎት ይሰጣል፣ መስጠት ይችላል፣ ብዙ ሰዎችን ማካተት ይችላል የሚለውን ዘመንን የዋጀ ሰፊ የሆነ ህንፃ ግንባታ ምእመናን ከጎኑ አሉ። ለቤተ ክርስቲያን ወይ የቤተ ክርስቲያን ወዳጆች እጃቸውን ለቤተ ክርስቲያኒቱ ይዘረጋሉ የሚባሉ ብዙ ክርስቲያኖች ስላሉ ከነሱ ጋር ሆኖ ይሄን ገንብቶ ለመንፈሳዊ አገልግሎት ለማብቃት ወደዚህ ተገፋፍቶ መጥተዋል። ስሜ በሽር አደረ ይባላለሁ። የዚህ ታላቅ ደብር ህንፃ አሰሪ ኮሚቴ ሰብሳቢ ነኝ። የ8 ዓመት እድሜ ነው ያለው፣ 8 ዓመት ያልሞላ። ስንጀምር የሰበካ ኮሚቴም የህንፃ ኮሚቴም አልነበረም። ሁለቱም ኮሚቴ የዚህ ቤተክርስቲያን አሰሪ ኮሚቴ በመሆን ይሄን የምታየውን ቦታ ሰፊ ቦታ የመያዝ ስራ ነው የተሰራ፣ ህዝብን በማስተባበር በጋራ በመሆን ማለት ነው። ይሄውን የምታየውን ጠቅላላ ቦታ ወደ 2.6 ህዝብን በማስተባበር ካሳ በመክፈል ለቤተ ክርስቲያኑ ከተደረገ በኋላ ዛሬ አገልግሎት እየተሰጠበት ያለውን መቃኞ ቤት ነው የተሰራ። መቃኞ ቤቱ ቀደም ሲል አባቶቻችን ገልጿል። ለአገልግሎት በቂ ባለመሆኑ እዚህ አካባቢ የሚሰጠው አገልግሎት ሰፊ ነው። በቂ ባለመሆኑ ከቦታ ጥበት የተነሳ ህንፃ እንዲሰራ ስለታሰበ ጥቅምት ወር 2011 ዓ.ም የህንፃ አሰሪ ኮሚቴ እንዲዋቀር ተደርጎ
12 አባላት ያለው የህንጻ አሰሪ ኮሚቴ ተዋቀረ። ወደ እንቅስቃሴ ተገባ ማለት ነው። ኮሚቴውን ተዋቅረን በሀገረ ስብከቱ በብፁዕ አባታችን አቡነ ቆስጦስ እውቅና ከተሰጠነ በኋላ ሁለት ነገር ነው አቅደን ያዝነው። አንደኛ ምናልባት ቤተክርስቲያን ነው የምናሰራ፣ ዲዛይን መኖር አለበት። ዲዛይን የትና እንዴት እናሰራ የሚል ነው ኮሚቴው እቅድ ይዞ የተንቀሳቀሰው። ሁለተኛ ዲዛይኑ ከተሰራ በምን ይሰራል? ገቢ ማሰባሰብ ስራ ነው እቅድ ተይዞ እንቅስቃሴ ያደረግነው። የመጀመሪያው ገቢ ማሰባሰቢያ ባዛር ከጥር 4 እስከ ጥር 7 2011 ዓ.ም ባዛር አካሂደን ገቢ ማሰባሰብ ስራ ሰርተን በወቅቱ ከወጪ ቀሪ ወደ 1.6 ሚሊዮን አካባቢ የሚሆን ተገኝቷል። የዲዛይን ስራ ግን ጊዜ ወስዶብናል። ሁለቴ ፌል አደረገብን። ሶስተኛ ላይ ነው አሁን ያለበት ቦታ ላይ የደረስነውና እነዚህን ውጣ ውረዶችን አልፈን ሰዎችንም ስናስተባብር ቆይተን በአይነት የሚረዳን አይነት በገንዘብ የሚረዳን ገንዘብ በማሰባሰብ ግንቦት 27 2013 ዓ.ም የመጀመሪያ ዙር የህንጻ ግንባታ የተጀመረበት ቀን ነው ማለት ነው። ጥሩ እንግዲህ ጥቅምት 2011 ላይ የተዋቀረው ኮሚቴ ሁሉም ይሄን ስራ እስከዛሬ ድረስ ተሸክሞ መጥቷል ማለት አንችልም። አንድም አብዛኞቹ የመንግስት ሰራተኛ ናቸው። በስራ ዝውውር ከዚህ ወደ ለቆ ወደ ሌላ ቦታ ይሄዱ አሉ። ሌላውም ስራው በጣም መርከም ይፈልጋል። ጧት ስብሰባ ነው፣ ማታ ስብሰባ ነው። ስራው የዋለበትም ማታ ተገመግሟል። ጧት ደግሞ ስራ መጀመሩን ትከታተላለ። እንደገና ገቢ እንዴት እንደምታገኝ እንዴት እንደምሰበስብ ገምግማ አቅጣጫ ታስቀምጣለ። ወደ ስራም ትገባለ። ይሄን መሸከም ያልቻለ ኮሚቴ እና ቅድም በጠቀስኩት ምክንያት የለቀቁም አሉ። አዲስ ተክተን ያጸደቅነውም አለ። ኮሚቴው በተቻለ መጠን ተያይዞ ይሄን ስራ እስከዛሬ ድረስ ተሸክሞ ወይም ይዞ እዚህ ያድርሷል። ቤተክርስቲያን ስራ ቤተክርስቲያን ስራ ደግሞ ህዝበ ክርስቲያኑን የምታሰልፈው ህዝበ ክርስቲያኑን የምታሳትፈው ካለው የገበያ ግሽበት ጋር ጥሩ መተናል ማለት ይቻላል። ነገር ግን ትልቁ ዳገት ፍለፊታችን ነው ያለው። የኛ ኮሚቴ ማሰብ ያለበት ህዝበ ክርስቲያኑ ማሰብ ማወቅ ያለበት ነገር አንዱን ሜዳ ስንጨርስ ሌላ ሜዳ እንዳለ፣ አንዱን ዳገት ወጥተን ስናበቃ ሌላ ዳገት እንዳለ፣ አንዱ ወንዝ ተሻግረን ስናበቃ ሌላ ወንዝ እንዳለ አስበን ስራዎችን መስራት መቻል መቃባ ካንንማ ካናፉረ ቁልቁሉ ሰዴ ዋቀ ቶኮ አሜን አኔ መቃን ከየ በርሲስቱ አምሳለ ንጉሱን ጀደማ በተስካኒ ኩን አን እጃረሙዳ ጉዳን ኩን አን ጀልቀበሜቹዳ ቱን መቃኞን ቱን ባዬ ጥቆዳ ኡመኒ ናኖ ከና ዱር ቁባቴ ማል ጀደማ ናኖን ኩን ጀቹዳ ኤሰ ዴማ ገብርኤሊ ማረሚ ዴሜቲ ካን ዋቀሳ ገለቴፈቱ ክንሞ ዋቀፈቱ እቹዳ አማ ገሩ በተስካኒ ኩን ኦጋሴቲኑ ዳባቱ ባዬ ገመኔር ኡመኒ ናኖ ከናቴ ጀቹዳ ከናፉ አማን ከና ከካሴ ኡመኒ አንሰ ከካሴ በተስካና ከነ ኢጃሩዳፍ dhiphina saatirra amma nu amma fakkeenya filchataa la dhaabbanneet yan dabarsine jechuudha. Maaliif baay'ee dhiphaa waan ta'eef namni immoo keessa seenee dhaabbachuu barbaada. Kanarraa kan ka'e bataskaanni kun akka ijaaramu jalqabni isaa jalqabamee bara 2013 caamsaa naannoo caamsaati onirraafachuu baadhe jechuudha jalqabame. ስሜ ቦጋለች ጅማ እባላለሁ። የዚሁ የአብትዬ አካባቢ ነዋሪ ነኝ። ይህ ቤተክርስቲያን የሚሰጠው አገልግሎትና የህዝቡ ብዛት ስላልተመጣጠነ ይሄኛውን ቤተክርስቲያን ቀይረን ለሀገርም ቅርስ የሚሆነውን አዲሱን ቤተክርስቲያን እየገነባን ነው። ይሄ ቤተክርስቲያን ደግሞ የሚገነባው በማህበረሰቡ ነው። ማህበረሰቡ በምንድን ነው የሚገነባው? አንድ ያው እግዚአብሔርን አጋዥ በማድረግ እግዚአብሔር ካገዘን ከእግዚአብሔር እገዛ አጠገብ ደግሞ እኛ ራሳችን እንግዲህ ቤተክርስቲያን የሚሰራው በገንዘቡ ሰው በማህበረሰቡ በገንዘቡ በእውቀቱ በጉልበቱ ነው የሚያግዘውና እስካሁንም ሰው የቻለውን ያህል ሰው ፍላጎት አለው።
በህዝቡ በማህበረሰቡ ፍላጎት ነው ይሄ ቤተክርስቲያን ሊሰራ የታቀደው። ማህበረሰቡ ቤተክርስቲያኑ ጠቦናል፣ ቤተክርስቲያኑ ውስጥ በቃ የቤተክርስቲያኑ ጥበት ችግር ስለሆነብን ሌላ ዘመናዊ የሆነ ቤተክርስቲያን እንገንባ በማለት በህዝቡ ፍላጎት ነው። ግን ያው የህዝቡ ፍላጎት እያለው ከዚህ በፊትም ባደረግነው የገቢ ማሰባሰቢያ እንትን ሰው ፍቃደኛ ነው። ግን የአቅም ጉዳይ ሆኖ ነው እንጂ ሰው ፍላጎት አለው። ስለዚህ ይሄንን ቤተክርስቲያን ይሄንን ለሀገር ቅርስ የሆነውን ቤተክርስቲያን ለመገንባት ማህበረሰቡ አሁንም እርዳታውን ማቋረጥ የለበትም። ሰው ጉልበት ያለው በጉልበቱ ይሰራል፣ ሀብት ያለው በሀብቱ ያግዛል፣ እውቀት ያለው ደግሞ በእውቀቱ ያግዛል። ስለዚህ ይሄንን ቤተክርስቲያን ለሀገር ቅርስ የሆነውን ቤተክርስቲያን ገንብተን እንድንጨርስ ህዝበ ክርስቲያን ሁሉ የትም ያሉት ማለት ነው፣ በሀገር ውስጥም ያሉት በውጭም ያሉት ህዝበ ክርስቲያን ይሄንን አደራ ተቀብሎ ይሄንን ቤተክርስቲያን ለሀገር ቅርስ የሆነውን ቤተክርስቲያን ገንብተን እንድንጨርስ አደራ ላለሁኝ ሰው ሁሉ